ምስጋናን ጠብቆ ደግነት፣ ምላሽን ጠብቆ መስጠት ንፉግነት እንጂ ደግነት አይደለም። የቅንነት ዋጋው ከሰማይ እንጂ ከምድር አይደለም። ውለታን ከፈጣሪ እንጂ ከሰው አትጠብቅ ወዳጄ። ለሰዎች በሰጠሁት ልክ ይሰጠኝ፣ ውለታዬም ይቆጠርልኝ። ዛሬ የምትደክምበት እንጀራ አንተ ላትበላው ትችላለህ። ምናልባትም ዛሬ መስዋዕት የምትከፍልላት ፍቅረኛህ ባሰብከው ልክ አብራህ ላትዘልቅ ትችላለች። ምናልባት ዛሬ በጥሩነትህ ብዙ ሰዎችን ከሞት ታድገህ ይሆናል። በጣም ደግ ሩህሩህ በመሆንህ ከተረፈህ ሳይሆን ካለህ አካፍለህ በአንተ ድጋፍ እነሱ አልፎላቸው፣ ነገር ግን አንተ ከነሱ በታች ሆነህ ዞር ብለው አላይህ ብለው ፊት ነፍገውም ይሆናል። ታዲያ አንተ ባደረግከው በሆንከው ባሳየኸው መልካምነት ደስ ይበልህ እንጂ በሰጠኸው ልክ ምላሽ ፈጽሞ አትጠብቅ። አንድ አስተማሪ ቁም ነገር ላካፍላችሁ፣ በጽሞና አዳምጡት፣ ተማሩበት። በአንድ ወቅት አንድ የእንስሳት አርቢ ገበሬ ፈረሱ በጠና ይታመምበትና ወደ እንስሳት ሐኪም ቤት በመሄድ ለፈረሱ ሕክምና እንዲሰጠው ባለሙያ ያማክራል። የእንስሳት ሐኪሙ ፈቃደኛ በመሆን ከሰውየው መኖሪያ ቤት ድረስ በመምጣት የፈረሱ ማደሪያ ቤት ገብቶ በጠና የታመመውን ፈረስ ከመረመረው በኋላ ፈረሱ ተላላፊ በሽታ እንዳለበት ያረጋግጣል። ሐኪሙ ለፈረሱ ባለቤት እንዲህ ሲል ነገረው። ፈረሱ በተላላፊ በሽታ ስለታመመ ለ3 ቀን መድኃኒት እንስጠውና ካልተሻለው ወደ ሌሎች ፈረሶች እንዳይዛመት እንገለዋለን ብሎት ይሄዳል። ይህንን ሲያወሩ የሰማችው በግ ስቅስቅ ብላ በማልቀስ ለፈረሱ እንደምንም ብለህ ተነስ ካልሆነ ይገለዋል በማለት ሲያወሩ የሰማችውን ነገረችው። ሐኪሙ መድኃኒቱን ወግቶት ሲሄድ በግ ለምለም ሳርና አተላ ይዛለት መጣች። እንደምንም ተነስ እያለች ተማጸነችው። በሁለተኛው ቀን ሐኪሙ ሲመጣ ምንም አልተሻለውም። ድጋሚ መድኃኒቱን ሰጠውና ለባለቤቱ ፈረሱ ምንም ለውጥ የለውም፣ ነገ አይተን እንገለዋለን በማለት ይሄዳል። ወዲያው በግ ለምለም ሳር አምጥታ ለፈረሱ በመስጠት አይዞ እንደምንም በርታ እያለች አጽናናችው። በሦስተኛውም ቀን ሐኪሙ ሲመጣ ፈረሱ ከተኛበት አልተነሳም። ምንም ለውጥ የሚባል አላየበትም። የመጨረሻውን መድኃኒት ለፈረሱ ከሰጠው በኋላ በቃ ብንገለው ይሻላል በማለት ከፈረሱ ባለቤት ጋር ከበር ቆመው ሲማከሩ በግ ፈረሱን በልተነስ እንደምንም በርታ፣ ካልተነሳህ ሊገሉህ ነው፣ እኔንም ብቸኛ አታድርገኝ፣ እባክህ እንደምንም ተነስና ቁም አለችው። ፈረሱ እንደምንም ብሎ ቆመ። በላሁን ደግሞ እንደምንም ብለህ ተራመድ አይዞ እያለች በግ ስታለቅስ የተሰማው ፈረስ በልህ ከዚህ በፊት ይሮጥ ከነበረው ፍጥነት በላይ መሮጥ ቻለ። በዚህ ጊዜ በግ በደስታ ጮኸች። የፈረሱ ባለቤትና ሐኪሙ ከምክክራቸው በማቋረጥ የምን ጩኸት ነው ብለው ሲዞሩ ያዩትን ማመን ከበዳቸው። ፈረሱ በኃይል እየሮጠ ነው። በዚህ ጊዜ የፈረሱ ባለቤት ሐኪሙን በደስታ እቅፍ አድርጎ አመሰገነው። እረኛውንም ጠርቶ ዛሬ ከኔ ቤት ትልቅ ድግስ አለ፣ ቶሎ በሉና በጓን አርዳችሁ ለምሳ አድርሱልኝ ብሎ አዘዘ። የአንዳንዶቻችን ሕይወት እንደዚህ ነው። ብዙ የደከምንበት ሥራ ሊያከስረን ይችላል። ብዙ የሆንለት የልብ ወዳጅ የኛ ላይሆን ይችላል። በክፉም በደጉም አብረውን ይቆማሉ ያልናቸው ወዳጆች በድንገት ድራሻቸው ሊጠፋ ይችላል። በብዙ ፈተና ውስጥ ሆነን ከራሳችን ችግር በላይ ለነሱ ቅድሚያ እየሰጠን በክፉም በደጉም ከጎናቸው ቆመን ስንት ውጣ ውረድ አብረናቸው አሳልፈን ከችግሩ ሲወጡ ከነመፈጠራችን ሊረሱን ይችላሉ። ክፉ ቀን ያወጣ ክፉ ቀን መስሎ ይታያል እንደሚባለው ልታስጠላቸው ትችል ይሆናል። ለዛም ነው ምላሽ ሳንጠብቅ መልካም መሆንና በንጹህ ልብ ሰዎችን ማፍቀር ያለብን። ሁሉንም ያለ ምክንያት መውደድ የሚገባን።
ፈጣሪ ብሎ ወይም እህል ውሃችን ሆኖ ወይም ዕጣ ፈንታችን ሳይሆኑ ቀርተውም ሲለዩን በሰዎች ማዘንና መፍረድ የለብንም። ጽድቅ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይባላል። በማህበራዊ ሕይወታችን ከሰዎች ጋር በነበረን መልካም ምግባር ደስ ይበለን። በቃል አክባሪነታችን፣ በታማኝነታችን እኛ በነበረን ንጹሕ ፍቅር እንኩራ እንደሰትም። የደግ ሰው ሞቱ እረፍቱ ነው። የጥሩነት ዋጋው በምድር ሳይሆን በሰማይ ነው። የደግ ሰው ደሞዙ በሰማይ ነውና ምንም ምላሽ ሳንጠብቅ ደጎች እንሆን። ደግነት ምንም ምላሽ ሳይጠብቁ መስጠት ነው። ምስጋናን ጠብቆ ደግነት፣ ምላሽን ጠብቆ መስጠት ንፉግነት እንጂ ደግነት አይደለም። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው